ውድ ኦርቶዶክሳውያን ይህንን መልእክት ለዮኒ ማኛ አድርሱልኝ። አቡነ ገብረ መንፈስ ቅዱስንና ጻድቁ አባታችን አቡነ ተክለ ሃይማኖትን በተመለከተ ያስተላለፈው መልእክት አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በቂ ምላሽ እንዳላት የሚያመላክት ሁልጊዜም የማያጠራጥር፣ ግለሰቦች ሊሳሳቱ ይችላሉ፣ የእውቀት ክፍተት ሊኖርባቸው ይችላሉ። ቤተክርስቲያኗ ግን እንደ ቤተክርስቲያን ሪች የሆነ ሃይማኖታዊ አስተምህሮ እንዳላት የሚያመላክት ጥንቅቅ ያለ ምላሽ ተሰጥቷል። በዚህ ምላሽ ውስጥ የዮኒ ማኛ እያለ ራሱን የሚጠራውን ግለሰብ ባዶነት የሚያሳይ ምናልባትም እንግዲህ አላዋቂነት ሲገለጥ ማንን እንደሚመስል የሚያመላክት ምላሽ በኦርቶዶክስ ተዋሕዶ አባቶች በኩል በሊቃውንት በኩል መጽሐፍ ቅዱሳዊ መሰረትን አያይዘው ምላሽ ሰጥቷል። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ኮሜንት በማድረግ አድርሱት። በቅንነት ለሚማር ይህ መልእክት በቂ ነው ብዬ አስባለሁ። አመሰግናለሁ። ወደ ቪዲዮ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሀሳብ ነው። እንደ መጽሐፍ ቅዱሳዊ ሀሳብ ስንነሳ 3 ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። 3 ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጠ ይላሉ እናቶቻችን። ውስጥ ያሉ 3 ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የታሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው 3 ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። 3 ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይንም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራቡ አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገርል ያልነው ስለዚህ አይደለም። ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። ስለዚህ ይሄ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖት ልጅ ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው በእኛ በኩል። ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ። ዘወትር የክርስቶስን መከራውን እንሸከማለን። በባህር ቆሞ መጸለይ ምንን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያት ምንም እህሏ ሳይቀምስ አልጾምም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም። ሀደገ ለነ ማይተቦ ከመንትሉ ንህን አሰረ ዚአሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ያሉት ሆዳቸው አምላካቸው ሆዳቸው የሆነባቸው አይደለም 7 ዓመት እህል ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተን ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ሕይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቅታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቅታቸው ጾምን መንቀፍ ልማዳቸውም ስራቸው። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይቺ ቤተክርስቲያን ናት። የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም። መከራት ያደርሱበት አጻፈውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን
እንደነዚህ ላሉ ወንድሞቻችን እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው፣ ያንተን ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራችሁ ያናውጣችሁ፣ ከመንግስተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን፣ በረከታቸው ይደርልንና በእግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን፣ አሁን ይህን የተናገርከው። ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድን ነው የሚሳነው? ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ቅዱስ ጴጥሮስ በባህር ላይ የሄደው እኮ አንተ ማታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለ ራሳቸው ብቻ ሳይሆን ስለኛ ስለ አንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ፣ በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ተለማምዶት ሆነ የሚለውን ነቀፋ የወረደ ሀሳብ ነው።